የዱባይ ደላሎች መልካም መቃጠል በረራ ተቋርጧል ማለት ነው። ነገር ግን ኢትዮጵያ ውስጥ ነው ቲክቶክ የማይጠቀሙ ህብረተሰብ አሉ። ቢያንስ እንኳ ኢሞ ስለሚጠቀሙ በኢሞ ሪስቶር ፖስት እያደረጋችሁ ቪዲዮውን አስተላልፉላቸው ማለት ነው። አሁን ላይ በረራ ኢማራት ላይ መምጣት አይቻልም። ዱባይ ላይ አቋርጧል በረራ ማለት ነው። ስለዚህ ቪዛ ሰርቻ አመጣልሃለሁ እያሉ ወንዶችን እያታለሉ እስከ 300,000 ብር እየተቀበሉ እንዲሁም ደግሞ እስከነ ኮሚሽን እየተቀበሉ ብዙ ልጆችን ማለት ነው ባዶም እንዳያስቀሯቸው በረራ አቋርጧል ብላችሁ ለጓደኞቻችሁ አሳውቁ ማለት ነው። አሁን ላይ በረራ ተቋርጧል። ነገር ግን የዱባይ ደላላ ግን ዛሬም ነገም ቢሆን ወንዶችን እያታለሉ ብራቸውን በባንክ እያሳወሉ መብላታቸውን አልቆመም፣ አልተቋረጠም። ስለዚህ የዱባይ ደላሎች ማለት ነው አሁን ላይ ችግር የለውም አመጣለሁ በዛኛው ወር እያለ ብርን እየተቀበለ ከወር በኋላ ግን ምን እንደሚፈጠር ባለሚቱ ስለማይታወቅ በአሁን ላይ ቪዛ ሰርተን እናመጣለን የሚለው ወሬ ውሸት ነው።